አዲስ ሰው መንገድ ላይ ስናገኝ ጌታን ተቀብለሃል ነው ምንለው። ቸርች ስናገኝ መንፈስ ቅዱስን ተቀብለሃል ነው ምንለው። አጠገባቸው ያለው ሰው ባመንክ ጊዜ መንፈስ ቅዱስን ተቀበልክን በሉት እስቲ። ይሄ በቅዱሳን ጉባኤ የሚጠየቅ ጥያቄ ነው። ያለ መንፈስ ቅዱስ እርዳታ ክርስቲያን መኖር አይደለም ማሰብ አይቻልም። ክርስቲያን የሚያረግ መንፈስ ቅዱስ ነው። ክርስቶስን የሚመስል ህይወት ባንተ ውስጥ የሚያረገው መንፈስ ቅዱስ ነው። ኢየሱስን ባንተ ሆኖ የሚያከብረው መንፈስ ቅዱስ ነው። የእግዚአብሔርን ቃል አካል የሚያለብስልህ መንፈስ ቅዱስ ነው። ኢየሱስ ራሱ ያስተማራቸው ነገሩ ከጭንቅላት ወደ እግር አልወረደም። መንፈስ ቅዱስ ሲመጣ ነው የኖሩት። ጌታችን እንዳስተማረው የማለት ቦልድነስ አግኝተው ወክ ያደረጉት መንፈስ ከወረደባቸው በኋላ። ክርስቲያን የሚያስብል ይሄ ነው። ወንድማችን ሉቃስ እንደነገረን አጵሎስ በላይኛው ሀገር ቆሮንቶስ እያለ አጵሎስ ጳውሎስ ኤፌሶን መጣ ይላል እና ወደ ኤፌሶን ሲመጣ ሰዎች ሲፈልግ 12 ሰው አካባቢ ያገኘ። 12ቱን ደቀ መዛሙርት ናቸው ነው የሚላቸው መጽሐፍ። የዮሐንስ ደቀ መዛሙርት ናቸው። ደቀ መዝሙር ማለት ተከታይ ማለት አይደለም ትርጉሙ። ከተከታይ ያልፋል፣ ከተከታይ ይዘላል፣ ከተከታይ ይበልጣል። አስተማሪውን የሚመስል ማለት ነው። ስለዚህ በጣም ዴዲኬትድ ናቸው፣ በጣም ሲሪየስ ናቸው። የዮሐንስን ትምህርት፣ የዮሐንስን ጥምቀት፣ የዮሐንስን አካሄድ በጣም አጥብቀው የተከታተሉ አይነት ሰዎች ናቸው። ዝም ብሎ በግርድፉ የመጡ አይነት አይደሉም። የንስሐ ጥምቀታቸውን ወስደው ለሚቀጥለው ነገር አፒታይታቸውን ከፍቶ ልትቷቸው ሄደው የሚቀጥል ነገር እንዳለ ገብቷቸዋል። ምን እንደሆነ ግን አያውቁም። ግን አፒታይታቸው ክፍት ነው። ስለዚህ እግዚአብሔር ራራላቸው። በዚህ አይነት መጠን ላለ ሰው እግዚአብሔር አይቶ የሆነ ቀን ያጠግበዋል። ረሃብ በረሃብ ብትሆን የሆነ ቀን ይጠብቀሃል። ኢየሱስ ክርስቶስ ጌታ ነው እና ሰዎቹ በጣም ረሃብተኞች ናቸው። ጳውሎስ ሲመጣ አገኛቸው። 12 ናቸው። አገኛቸው። የጠያቃቸው የመጀመሪያ ጥያቄ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? ትክክለኛ ጥያቄ። መንፈስ ቅዱስን ተቀበላችሁን ሲላቸው በጣም ጥሩ ናቸው። ይሉኝታ የለባቸውም። እኛ ብንሆን በልሳን እንጂ ተቀብያለሁ እንላለን። ምን አስባለ? ቀጥታ ትመልስ እንዳለስ እንኳ አናቅም። ምንድነው መንፈስ ቅዱስ? ይሄንን ላስተምራችሁ አልችልም። እጅ ጭነባችኋለሁ አላ ውስጥ ገብቶ ያስተምራችሁ። ይሄ አንደኛ ሁለተኛ ብለህ ልታስረዳው አትችልም። እጅ ጭናለው እንድንግባባ እሱ መምጣት አለበት። አየ እሱ ካልመጣ በእውቀት ብቻ አትችለውም። ይሄ ስጋ ለባሽ የፈጠረው ቴክኒክ አይደለም። ክርስትና በመንፈስ የሚደረግ ኑሮ ነው። ካልመጣ አይሆንም። አናቅም ኑ አላቸው። 12ቱም ላይ እጁን ሲጭን በኢየሱስ ክርስቶስ ስም አጥምቆ እጁን ሲጭን በመንፈስና በእሳት ያጠምቃል የተባለው ኢየሱስ ነው። ኢየሱስ ምናልባት እንግዲህ እነዚህ ሰዎች ጳውሎስን ከማግኘታቸው ከ26 ዓመት በፊት የውሃ ጥምቀት የወሰዱ ናቸው እና ከዮሐንስ በኋላ ኢየሱስ መጥቷል። ብዙ አላወቁትም። ኢየሱስ ከሄደ በኋላ መንፈስ ቅዱስ ወርዷል። ብዙ አላወቁም፣ አልሰሙም። ከ26 ዓመት በኋላ ጳውሎስ አገኛቸው። በኢየሱስ ክርስቶስ ስም አጠመቃቸው፣ እጁን ጫነባቸው። ሁሉም የሚል ቃል አለ። በሁሉም ላይ የሚል ቃል አለ። እስቲ አሜን። እኔ ይሄ የሐዋርያት ሥራ 19 እና የሐዋርያት ሥራ ምዕራፍ 2 በሁሉም ላይ የሚል ቃል አለ። የሐዋርያት ሥራ ምዕራፍ 2 12 ብቻ አይደሉም 120 ነው የነበረው። ሐዋርያት ሥራ ምዕራፍ 2 እዚህ ላቻል እዛ ቴራስ ላይ ተሰብስበው በሁሉም ላይ የሚል ቃል አለ። ይሄ የቸርች ቃል። ስትደክሙ ሌላ ጥቅስ አትፈልጉ፣ ወደዚህ መመለስ። በሁሉም ላይ መንፈስ ወረደ። እነዚህም ላይ እጁን ሲጭን ሁሉም መንፈስ ቅዱስን ተቀበሉት። ውስጣቸው ያለው አይደለም የተገለጠው፣ ተቀበሉት። ገባ መጣላያቸው ላይ መምጣቱን ምልክት ትቶ በልሳን ተናገሩ ሁሉም። አንዳንዶቹ ደግሞ ትንቢት። ሉቃስ ጀስት ለመሞላታቸው ምልክት ስለጻፈ እንጂ ትንቢቱን አልነገረንም ምን እንዳሉ። አይ ቲንክ አይጠቅመንም። እንደዚህ አይነት ብቻ ትንቢት እንናገር ነበር። ለምልክት ግን አንዳንዶቹ ላይ ወርዶ ትንቢት ተናገሩ። የእግዚአብሔር መንፈስ እንዲህ ይላል አሉ። መንፈስ ቅዱስን አናቅም ያሉ ሰዎች ወርዶባቸው እንዲህ ይላል። ከዛ በኋላ ነው ብራዘር 2 ዓመት ከ3 ሳምንት ቁጭ አድርጎ ያስተማራቸው። የእግዚአብሔር ቃል እንኳን እንዲገባኝ መንፈስ ቅዱስ ግዴታ ነው፣ ኦፕሽን አይደለም። ቢኖር ጥሩ ነው እምትለው አይደለም። ያለ መንፈስ ቅዱስ አይቻልም፣ አይቻልም። እምንነግርህ ለአይምሮ ብቻ አይደለም ለልብህም ነው። አይ የእግዚአብሔር ቃል ስጋ ለብሶ ባንተ መታየት አለበት። ዕውቀቱን ልሰማኝ ትችላለህ፣ አትኖሮም ያለ መንፈስ ቅዱስ። ለዛ ነው ቁጭ አድርጎ 2 ዓመት ከ3 ሳምንት ኢራኖስ የሚባል አንድ የትምህርት አዳራሽ ተከራይቶ
በየቀኑ የሚል ቃል አለ። በየቀኑ ማለት ከጧት እስከ ማታ አይደለም። ከጧቱ 5 ሰዓት እስከ ቀን 10 ሰዓት አካባቢ ነው ትክክለኛው ሰዓት። ምክንያቱም ጳውሎስም ስራ ነበረበት። ስራ ይሰራ ነበር። ስራ ይሰራ ነበር እኮ ኤፌሶን እያለ እኮ ይሰራ ነበር። እንዳይከብድ አንዳንዶቹ ላይ አርኪቴክቸራል እንትን ነበረችው፣ ድንኳን ሰፊ ነበር ሰውየው፣ ይሰራ ነበር። ስለዚህ የረፍት ሰዓቱን ይጠቀማል። የሚሰሩ ሰዎች በዛ ይላሉ። ቀን ከ5 ሰዓት እስከ 10 ሰዓት በየቀኑ ቀን አይመርጥም። አሁን እኛ በሳምንት 2 ቀን 3 ቀን የምናገኛችሁ፣ ጳውሎስ በየቀኑ ለ2 ዓመት ከ3 ሳምንት ቀጥቅጦ አስተማራቸው። ይግባባል። መንፈስ ቅዱስ ውስጣቸዋል፣ ይገባቸዋል። የሚነግራቸው ነገር እግዚአብሔር ያሳያችሁ። ጳውሎስ የኤፌሶን ከተማ የነበሩ ቅዱሳን ምን ያህል ጠንካራ ትምህርት ይሰሙ እንደነበር ለማወቅ ኤፌሶን ደብዳቤ ማንበብ። የኤፌሶን ደብዳቤ ስታነበው ሰዎቹ ምን ያህል የጠለቀ ነገር ቢለምዱ ነው። ይህንን ደብዳቤ እንደ ቀል 60 ዓመተ ምህረት ላይ ከቆላሲያስና ከፊሊሞና ጋር ደርቦ ነው የጻፈው። እና ዝም ብሎ እኮ ነው የጻፈው። ዝም ብሎ እንደው ግረ መንገድ ላስታውሳችሁ ብሎ 6 ምዕራፍ አካባቢ ሲጽፍ ኦልሞስት እንግዲህ የጳውሎስ በጣም ፒክ የነካ ክላይማክስ ላይ የወጣ እውቀት የተገለጠበት ደብዳቤ ነው። እንደ ቀልድ ነው የጻፈው። ደብዳቤ ስለሆነ በየቀኑ አይነበብም። አንድ ቀን ይነበባል። ጳውሎስ በጣም ከናፈቀ ይደገምላል። ከዛ ሌላ ከተማ ሊነበብ ይሄዳል። የተነበበ ቀን ነው የገባቸው። እኛ በ6 ወር የምንማረው እነሱ የተነበበ ቀን ገብቶናል። በቃ ሌላ ከተማ ሄድ። ከዛስ ይኖሩታል። እስቲ አሜን በሉ። በጣም መንፈሳዊ ብርሃናቸው ከፍተኛ ነው። ለምን ይመስላል? በኖርማል ሴኩላር በሆነው ዕውቀት ጭንቅላታቸው ክፍት ስለሆነ አይደለም። መንፈስ ቅዱስ ውስጣቸዋል። በእነሱ ያለው የእግዚአብሔር ቅባት ያስተምራቸዋል። መንፈስ ቅዱስ አይደል? አኖይንቲንግ የተባለው መንፈስ ቅዱስ ነው ኒው ቴስተመንት ላይ። እሱ ያስተምራቸዋል። ሌላ አስተማሪ ኢቭን አያስፈልግም። ምን ማለት መሰለ? ሰባኪ አያስፈልግም ማለት አይደለም። የሚነገርን ያብራራልሃል ማለት ነው። የሚነገርን ያበራልሃል ማለት ነው። የሚነገርን ኗሪ ያረጋል ማለት ነው። አየህ፣ እውነተኛ ክርስቶስን የሚመስል ሰውዬ ትመስላለህ ነው። አየህ፣ እኔ ኦራሊ ላስተምር እችላለሁ። ሆሊ ስፒሪት ኢምቦዲመንት ይሰጠዋል፣ ስጋ ያስለብሰዋል፣ አካል ያስይዘዋል። ቃሉ ሌላ አስተማሪ አያስፈልግም ማለት ኗሪ ያረጋል። ራስን እየኖርከው ታገኘዋል። ፓወርፉል ጂሰስ። እና ሰዎቹ መንፈስን ስለተቀበሉ ያንን አይነት ጠንካራ ትምህርት ሲያስተምራቸው ከዛ በኋላ እንግዲህ እስከ ምዕራፍ 19 እስከ ቁጥር 7 አካባቢ ድረስ ይሄ ነው። በጣም መሰረታዊውን ስራ ጳውሎስ ሰራ። እያስተማረ እየቀጠቀጠ ሰዎቹን መሬት አስያዘ። ከቁጥር 8 በኋላ እስከ ቁጥር 20 ድረስ ስታነቡ ከባድ የሆነ ራዲካል ሪቫይቫል ከተማው ላይ መጣ። ገለበጡት አገሩ። አየህ፣ የእግዚአብሔር ቃል በኃይል አለ ውስጣቸው። መንፈሱ በሙላት አለ ላያቸው ላይ። ዕውቀትም ሙቀትም አላቸው። በአንድ አይደሉም፣ ሁለቱም አላቸው ተብሎ ተጽፏል ይልሃል። አጋንንት ያስወጣል ተብሎ ተጽፏል ይልሃል። የተለየ ተአምር ይደረጋል። በአንድ ክንፍ አይደለም የሚበሩት፣ በሁለት ክንፍ ነው። ባላንስ አላት ቸርቿ። ከተማይቱ እግዚአብሔር ናጣት። መጽሐፍ እንደሱ አይደለም የሚለው። እግዚአብሔርም በጳውሎስ እጅ እኔን ቃል እንደው ሳነበው በእውነት ነው የምላችሁ፣ በዘላለማዊ ባህሪው እግዚአብሔር አያዳላም። ግን ኤክሴፕሽናልስ ሁልጊዜ እንደዚህ ያደርጋል ብለህ ማስተማር አትችልም። ኤክሴፕሽናል ሐዋርያት ሥራ ላይ እንኳን ሲጠቀስ ለብቻ ነው። ይሄ በእውነት ዶክትሪን አደራጅተን እንዳናስተምርበት ሸርፎ የገባ ቃል። መለኮት ክሮስ አረገ። በቃ ኤፌሶን ወረደ። እግዚአብሔር በምን ትጠቀማለህ ሲሉት አለ ጳውሎስ የሚሉት ሰው እግዚአብሔርም ጳውሎስ የሥራው ሶርስ አይደለም፣ ኦሪጂን አይደለም፣ ኢንስትሩመንት። የሥራው ምንጭና ባለቤት እግዚአብሔር ነው። ሰራ የተባለው እግዚአብሔር ነው። በጳውሎስ እጅ የሚሰራው እግዚአብሔር ነው። አንተ በእኔ እጅ እኔ እኮ እሰራለሁ፣ አነሳለሁ። እግዚአብሔር አንተ እጅ ብሎት እኔ ቃሉ ራሱ በጣም ስላነበብ ነው እንጂ አይገባም። እጅ ውስጥ እጅ አስገብቶ እግዚአብሔር ባንተ እጅ ሲያነሳ እንደሱ ማለት አይደል? እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅን ተአምራት ያደርግ ነበር። አንዩዥዋል ሚራክልስ አይደለም ይላል። ኖርማል ሚራክል አይደለም። ኖርማል አይነት ተአምር አይደለም። የተአምር ኖርማል የለውም። በመሰረቱ ግን ተደጋግመው የሚጠቀሱ ተአምራቶች አሉ። እንደሱ አይነት አንዩዥዋል ሚራክልስ ብዙ ተአምር ከዚህ በፊት ሆኗል። እዚህ ጋር ምን እንደሆነ ሐኪም ሉቃስ ራሱ ከአይምሮ በላይ ሆኖበታል። ሆኖም ማያቅ ነገር እየሆነ ነው አለ። ኢየሩሳሌም ሪቫይቫሉንም ጽፌዋለሁ አለ። የነ ሰማርያን የነ ፊልጶስንም ጽፌው አውቃለሁ አለ። ምዕራፍ 11 የነ አንጾኪያንም ጽፌዋለሁ አለ። የምዕራፍ 19 ግን የተለየ ነው አለ። ኢየሱስ ክርስቶስ ጌታ ነው። በእጁ ሰራ ይልና አልበቃ አለው። እግዚአብሔር እጁ አልበቃ ጠበበው።
ጨርቅ ተዋሰው። የጳውሎስን ሰውነት የነካ ጨርቅ ምን ማለት መሰላችሁ? ሰውየው ጭንቅላቱ ላይ የሚያስረው እንደንትን ነገር አለ እና ላብ የነካው ረጅም ሰዓት ቆሞ ያስተምራል። በዛ ላይ እንደምታውቁት ነው እንግዲህ ሙቀት ነው ሀገራችን እና እሱን አውልቆ ቁጭ ሲያደርግ ይዘው ይሮጣል። ጨርቄን ይዘሩጥ የሚል ትምህርት አላስተማረም። ሰዎቹ ናቸው ጨርቅ ይዘው ይሮጡት። ወገቡ ላይ የሚታጠቅበት እንትን አለ ወገቡን። እሱን ለረፍት ሲቀመጥ ፈቶ ሲያስቀምጥ የለም ዞር ሲል ይዘውት ሄደዋል። የሰውየውን ሰውነት የነካ ጨርቅ ሌላ ከተማ ወስደው የታመመ ሰው ላይ ሲያስቀምጡት የታመመው ሰውዬ ይፈወስ ነበር። አሁን ይሄ ምንም ልናረገው አንችልም። ጥቅስ ነው። እኔ ምን ላረገው እችላለሁ? ይሄ በእውነት እኮ ነው እኮ የምነግራችሁ። በጣም ተጣመን ጠርዝ መቆም እኮ የለባችሁ። መንፈስ ቅዱስ መስራት አለበት። ተንገብግበ ለምን ትሞታለህ? ለምን ተቃጥለ ትሞታለህ? ለምን አይመጣም? ለምን አይሰራብህም? እውነቴን እኮ ቅንነታችሁን መልሱ። እልከኛ እንዳትሆኑ፣ ትሁታን ሁኑ። ውስጣችሁ ባዶ ይሁን። የተሰበረ ልብ ይኑረን። እንዋረድ። ይስራብን። የረቦይ ለምን እሞታለሁ? ለምን አያጠግበንም? እጁ ሰፊ አይደል እንዴ? አጠግባለሁ እኮ አለ። ጄሱ እኮ ወንዝ እኮ ውቅያኖስ እኮ ነው። እከፍተዋለሁ ውሃውን አለ። አረካለሁ እኮ አለ። ለእግዚአብሔር የሚመች ነገር እንስራ። አትሞስፌሩን እናስተካክለው። መጥቶ የሚሰራበትን እድል እንስጣው። መዋረዴ ከሆነ ተዋርጄ ከሰራልኝ ለምን አልዋረድም? እሱን የሚያሰራው የኔ አለመቻል ከሆነ ድቅቅቅ ለምን አልልም? ተሸነፉ። በደንብ አሜን በሉ። ስለ ጉባኤ ስለ ጥቂት ደቂቃ መነቃቃት አይደለም እያወራሁ ያለሁት። የላይፍ ታይም ትራንስፎርሚንግ ፓወር፣ የእድሜ ልክ የሚለውጥ ኃይል ያስፈልገናል። ራዲካል የሆነ የኤፌሶን ከተማ ያለችው ቸርች እኮ አይደለችም እኮ እያወራለችው ያለሁት። ከተማው እኮ ነው የተነቃነቀው። ከተማውን ይዘው ናጡት። በጳውሎስ እጅግ የሚያስደንቅ ነገር አረገ። ጨርቁ ፈወሰ ብቻ እኮ አይደለም። ይሄ ብቻ እኮ አይደለም። ውጤቱ እኮ ከቸርችና ይሄ ጌታን ከሚለው አልፎ ሄደ። በጥንቆላ ስራ ይተዳደሩ የነበሩ ሰዎች የጥንቆላ መጽሐፋቸውን ሰብስበው ይዞ መጡ እኮ ይላል። ጠንቋይ ሰፈር ገባ እሳቱ። ምድረ ጠንቋይ ኮተቱን ይዞ መጣ። ሰብስበው ይዘው መጣው። 50 ሺህ ብር የሚጠጋ መጽሐፍ እኮ ነው። አንተ የጥንቆላ መጽሐፍ እኮ እንደ መጽሐፍ ቅዱስ ወዝ ያለው መሰለህ? ቅንጥብጣቢ እኮ ነው። ብጭቅጫቂ የሆነች የተለጣጠፈች እኮ ነው የጥንቆላ መጽሐፍ። 50 ሺህ ብር ማለት እኮ ከዚህ ቤት በላይ ነው። ክምሮ ነው። ምድረ ጠንቋይ ሰብስቦ ይዞ መጥቶ ከምሮ አቃጠለ። ከዛስ ተንበረከኩ። በቃ ንስሐ አስገባን። ሪቫይቫሉ ከቸርች ፕሮግራም የዘለለ ነው። ከዚህች አዳራሽ ያለፈ ነው። ወደ ከተማ የሚወጣ ነው። መንገዶችን የሚወርስ ነው። ምድርን ወደ ንስሐ የሚያመጣ ነው። ለምድር ረፍትና ሰላም ምክንያት የሚሆን ነው። ጥላውንን አሙቆ ከመሄድ የዘለለ ነው። አገር ተንበርክኮ ንስሐ የሚገባበት፣ የሰው ፊት ወደ እግዚአብሔር የሚመለስበት፣ አመፀኛና ልከኛ ተሰብሮ ዝቅ የሚልበት ይሄ ነው ሪቫይቫል። ሪፔንታንስ አለው ሪቫይቫል። መመለስ አለው። ንስሐ አለው። ትወድቃለህ። ሪቫይቫል ሲመጣ እልከኛ መቆም አይችልም። ይንበረከካል። ማረኝ ይላል። እነ ጳውሎስ ጋር የኤፌሶን ቅዱሳን 12ቱ ጋር ብቻ አልቆመም። ጠንቋይ ቤት ሄደ። እልከኛ አመፀኛው ሄደ። የሰው ልብ የሚያጣምመው ሰፈር ገባ። አለቃውን የያዘው እንደሱ ነው መሆን ያለበት። ስለ መንፈስ ቅዱስ ስታስቡ ስለሆነች ጥቂት ኃይል አታስቡ። ስለሆነች ስለ አንዲት ፕሮግራም አታስቡ። ስለ ከተማ አስቡ። ስለ አገር አስቡ። ከቤተ መንግስቱ እስከ እስር ቤት አስቡ። እህቶችን፣ ወንድሞችን፣ ወጣቱን፣ ሽማግሌውን፣ ሕፃኑን አስቡ። በገጠር በከተማ ያለውን አስቡ። ስለ መንፈስ ቅዱስ ስታስቡ ስለ ምድር አስቡ። እሱ እግዚአብሔር ነው። እሱ አምላክ ነው። እሱ ፈጣሪ ነው። ስለ ጥቃቅን ስጦታዎች አታስቡ። ስለ ትናንሽ ቤተ ክርስቲያን ስለሚፈጠር ነገር አታስቡ። አንድ ወር ስለሚቆይ መንፈሳዊ ግለት አታስቡ። የእድሜ ልክ ነው። አየህ፣ ናቹራል የሆነውም ዓለም ስፒሪት ሪልሙም ሊክደው አይችልም። አየህ፣ መሬት ላይ ያሉ ሰዎችም ሪያክት አረጉ። መንፈሳዊ ዓለሙም ሰሬንድ አረገ። አምላክ ነው የወረደው። መንፈስ ቅዱስ እግዚአብሔር ነው። አየህ፣ አጋንንቶች አይችሉትም። መተተኛና ጠንቋዩ ተሸንፈናል አለ። የሚበልጠን መጥቷል አለ። እሱ እግዚአብሔር ነው አለ። ተንበረከኩ።
እውነቴን ነው የምነግራችሁ። በዚህ ጉዳይ መጸለይ ካለባችሁ ዛሬ ጀምሩ። ልባችሁ ባያምነውም አንደበታችሁ ይናገረው። ና የሚመጣ ላይመስል ይችላል። ና አለማመኔን እለፍና ስራ በሉት። አለማመኔን እለፍ፣ አለማመኔን ደግፍ። ኃይል ይምጣ፣ ጉልበት ይምጣ። የምድሪቱ ተስፋ ያለው ቤተ ክርስቲያን በማንም እጅ አይደለም። የዚህ ምድር ተስፋ ቸርች ላይ ነው። ቤተ ክርስቲያን ያለ መንፈስ ቅዱስ ሕያው አይደለችም። ያለ መንፈስ ቅዱስ በጣም በተቀነባበረ በተደራጀ ኮንስትራክቲቭ በሆነ ትምህርት አትችለውም። ያውላችሁ መኖር አይቻልም አይደለም እያልኳችሁ አይደል? መኖር ትችላለህ። 90% ያለ መንፈስ ቅዱስ በጭንቅላት ብቻ መኖር ትችላለህ። ማንም እንደሚኖረው ትኖራለህ። ክርስቲያን ግን አትሆንም። የኢየሱስ ግን አትሆንም። የእግዚአብሔር ኃይል ግን ባንተ ዘመን አይመጣም። እርግጠኛው በእውነት ነው የምነግራችሁ። ዝም ብለህ ኑረህ ትሞታለህ። ለብዙ ሰዎች መለወጥ ምክንያት ግን አትሆንም። አየህ፣ እነዚህ ሰዎች የራሳቸውን ጥለው የጌታን ሲይዙ እኮ ነው። ኖ አለ ጳውሎስ። የማይወዱት የማይቀበሉት ሰዎች መሃል እኮ ነው። አይፈልጉትም። የኤፌሶን ሰዎች አርጤምስ ታላቅ ናት እያለ የሚጨፍር ህዝብ መሃል መንፈስ ቅዱስ የወረደበት ራዲካል የሆነ ቼንጅ መምጣት ጀመረ። ግልብጥ አላቀ። ወደዚህ ይዞር የነበረ ከተማ ወደዚህ ዞራ። ክሎክዋይዝ የነበረው አንቲ ክሎክዋይዝ አረከ። እንዲህ የሚሽከረከረው ታሪክ ሺፍት አለ። እንደዛ አይደል ያሉት? ይሄ ጳውሎስ የሚሉት ሰውዬ እዚህ ከተማ ከመጣበት ቀን ጀምሮ እኮ ነው ያሉት። ለምን ይሄ ሰውዬ መጣ? ታዲያ ምን ተፈጠረ ሲሏቸው አርጤምስ ተዋረደች። የመጀመሪያው። ቀጥሎስ ተከታዮቿ ቀነሱ። አንደኛ እሷን አዋረዳት። ቀጥሎ ተከታዮቿን በሙሉ ቸርች ይዟቸው ሄደ። ሌላስ የኛ የሥራ በር ተዘጋ። ጣዖት እየሰራ ነበር የሚሸጠው ዴሜጥሮስ። የሥራ በሬን ዘጋው እና ሊያደህየን ነው። እንደውም እንደዚህ ያለ እኮ ዴሜጥሮስ እዚህ ብቻ አይደለም፣ በመላው እስያ በጣም ከጥቂት ከተሞች በቃ በሁሉም ከተማ እየገባ ብዙዎቹ የኛን ሰዎች ወደሚናገረው ወደዚህ እምነት እየቀላቀለ ነው እና እኛ ከተማ መጥቶ እየደገመው ነው። የከተማው እኩሌታ ተከትሎት ሲሄድ ደቃቅ ነው ሰውየው፣ ደካማ ነው ሰውየው፣ ለክብሩ የማይጨነቅ ሰው ነው ሰውየው። ምን በላው ምን ጠጣው ብሎ ብዙ አይጨነቅም። የሚጨንቀው እግዚአብሔር ፕሮግራሙ የእግዚአብሔር ነው። ልቡ የሚቃጠለው የእግዚአብሔርን ሐሳብ ለማስፈጸም ነው። ስለዚህ እግዚአብሔር በሱ እግሮች ይራመዳል፣ በሱ እጆች ተጠቅሞ ይሰራል። በሱ መገኘት ህልውናውን ያሳያል። የሰውየው ፕሬዘንስ ለእግዚአብሔር መገኘት እንደ ምክንያት ነው። አየህ፣ ይሄ ትልቅ ንቅናቄ አንድ ነገር አመጣ። ሪጀክሽን አመጣ፣ መጠላትን አመጣ፣ መገፋትን አመጣ። ከቁጥር 21 በኋላ የምታነቡት ደግሞ እሱ ነው። ይሄ ከተማዋን እየቀየረ ያለውን ነገር የሚቃወም ሬዚስት የሚያደርግ ደግሞ መጣ። ጳውሎስን ኢንፎርስ አረጉት፣ ከተማውን ለቆ እንዲወጣ አረጉት። በጣም የሚያስደስተኝ ነገር ጳውሎስ ከተማይቱን ለቆ ወጣ እንጂ መንፈስ ቅዱስ ለቆ አልወጣ። ምን እንደሚገርመኝ ታውቃላችሁ? ጳውሎስ ወደሚቀጥለው ከተማ ሄደልና ወረድ ብሎ የእግዚአብሔር ቃል ግን በኃይል ያድግና ያሸንፍ ነበር። ጳውሎስ የለም፣ የእግዚአብሔር ቃል ማይትሊ ፕሪቬል ታዮከና የእግዚአብሔር ቃል መራመድ ጀመረ። ጳውሎስ የለም ሲሉት እኔ እራመዳለሁ። የእግዚአብሔር ቃል ብቻውን ያለ ጳውሎስ ያለ ሳምባዲ የእግዚአብሔር ቃል ግን ጳውሎስ ኤፌሶንን ትቶ ወጣ ሊሉ ሲሉ ሉቃስ ያለ የእግዚአብሔር ቃል ግን በኃይል አየሁ። ጳውሎስን አሮሩጠት ይዟል። የእግዚአብሔርን ቃል እንዴት ይዟል? በምን እጅ ትጨብጠዋል? እንደዚህ እኮ አትይዘውም፣ ያመልጣል፣ በእጅ ውስጥ ይወጣል። እኔ ብያዝ ብለዋል እኮ ወንጌል አያዝ። እኔን ትይዘኛለህ፣ ወንጌልን አትይዘውም። የእግዚአብሔር ቃል ግን በኃይል ያድግና ያሸንፍ። ጂሰስ ማደግ ብቻ አይደለም፣ ዊን ያደርጋል፣ ያሸንፍ፣ ጣዖታትን ይገለብጥ ነው። አንድ ቃል ትዝ ይላችኋል፣ ሳሙኤል መጽሐፍ ላይ ነው። የእግዚአብሔር ታቦት ተማረከ የሚለው አይደል? ቂርያት ያሪም ምናምን ማረኩት ይላል። እዛ ፍልስጤማውያን ወሰዱትና ካህን የለ፣ ቤተ መቅደስ ምናምን የለ፣ ምንም የለም። ታቦቱ ብቻውን ዳጎን ቤተ ጣዖት ወስዶ አስቀመጡት። ምን እንደምሰራ እናያለን ብለውት ያለ ሰው የማይንቀሳቀስ መስሏቸው ትተውት ሲሄዱ በጠዋት እንዴት አድረው ይሆን ዳጎንና እግዚአብሔር ብለው ሲገቡ ዳጎንን ተክሎታል። ገፍታሪ ሰው የለም ብራዘር፣ ተክሎት አደረ። እጁና እግሩ ተሰብሮ አደረ። አንስተው ይላል እግዚአብሔርን ማንም አያነሳው፣ ያኛው ነው የሚወድቀው። አንስተው ቦታው ላይ ያስቀምጡት። ለኔክስት ዴይ ሲመጡ ደግሞ ጭንቅላቱ ተሰብሯል። እግዚአብሔር አናቱ ቆርጦ ጣለው። ከሰባበረው በኋላ አልበቃ አለ። ከእንጨት ጋር ምን አታገለኝ ብሎ ህዝቡን በባጭ መታው ይላል። እጁ ወደ ከተማ ሁሉ ሄደ። ካህን እኮ የለም፣ የሚያጥንለት እኮ የለም፣ እግዚአብሔር ተንቀሳቀስ ብሎ የሚጮህ እኮ የለም። ብቻውን ይራመዳል። ብራዘር አያስፈቅድህም። እሱ ሉዓላዊ አምላክ ነው። የሚመስለው የለም። ልስራ ካለ ስጋ ለባሽ አይከለክለውም። አንተ ፈቅደህለት አይደለም የሚመጣው፣ ፈቃድ
ፈቃድን ተጭኖ ይመጣል። ፍላጎትን ኢንፍሉዌንስ ያደርጋል። አይ እንዴ ያለ እኔ አይሰራም እንዳትሸወድ። ቢሰራብህ ጥሩ ነው። ያለ አንተን ያለ እሱ ማንኖረው፣ እሱ ያለ ማንም ለዘላለም ኖረዋል። ብቻውን በራሱ ሕያው ነው። ሃሌሉያ። ዓለም ሁሉ ቢክደው እርሱ ብቻውን ለዘላለም ታምኖ ይኖራል። አንፈልግም ብንል ይቀርብናል፣ አይቀርበትም። የእስራኤል አምላክ ነው እንደዚህ እያደረገን ያለው አሉ። ታዲያ ምን ብናረግለት ነው? ኧረ እባካችሁ ተለማምጠን ወደ አገሩ እንመልስ። እከሌለ ሳሙኤል ያለው እኮ እዛ ነው። እዛ እኮ ነው ያለው እኮ ሳሙኤል። ያለ ሳሙኤል አልሰራም አላለም። ያለ ሳሙኤል አልናገርም አላለም። ያለ ሳሙኤል ይሰራል። ከፈለገ በሳሙኤል ካልፈለገ ብቻውን ይሰራል። ሰማይና ምድርን በአንተ እጅ ነው ደግፎ ያቆመው። በራሱ እኮ ነው ሰማያትን የያዘው፣ መላእክትን የሚያስተዳድረው። በኔና በአንተ ጠባብ አይምሮ ይመስላል። ያንተን ሕይወት አያስተዳድርም። ያንተ አይምሮ እንኳን ሌላ ሁሉ በእርሱ ተጋጥመዋል። ሁሉን ይዞታል። የኦርደር አምላክ ነው። አንተ ስለ ነገ አታውቅም። እሱ ስለ ወጣትነት፣ ስለ ጉልምስና፣ ስለ ርጅና ያውቃል። ደጋግፎ የሚያቆመ እሱ። ተለማምጠውት ከግዛታቸው አስወጡ። ተለማምጠው በብዙ ምጥ ያለ ማንም እሰራለሁ አለ። ጳውሎስ ኤፌሶንን ለቆ ያውቃል። ጳውሎስ እሱም ባይኖር እንደሚሰራ ምክንያት ነው። ሰውየው ሲኖር ይሰራበታል እንጂ ባይኖርም እንደሚሰራ ያውቀዋል። ኖሮ የሰራበት ቀን በግንባሩ መሬት ላይ ተደፍቶ እኔ ማንኛ ላይ ያለቅሳል። እኔ ባልኖር ግን እግዚአብሔር አይሰራም አይልም። ያለ እኔ ይሰራል። በእኔ ከሰራ እድለኛ ነኝ። ሲጀመር እኔ እኮ የሥራ ባለቤት አይደለሁም፣ መሳሪያ ነኝ ነው የሚለው። ይህንን ውሃ ማንሳትም መጣልም መጠጣትም መድፋትም የኔ ነው። ጳውሎስ እንደዚህ ዕቃ ነው። ማንሳትም ይችላል፣ መጣልም ይችላል። እግዚአብሔር መጠጣትም የክብርም የውርደትም ማድረግ ይችላል። እኔ ኢንስትሩመንት ነኝ አለ እና ምንጭስ፣ ባለቤትስ፣ ፈቃጅ፣ ከልካይ በሰማይ። ይህንን ትልቅ መንፈሳዊ ንቅናቄ አንዳንዶች ተቃውሞ ጳውሎስን ሲያስወጡት፣ የእግዚአብሔር ቃል ግን ይህንን ቃል ቤታችሁ ስትገቡ በቃ እስኪቀደድ መጽሐፉ እስኪቀደድ አስምሩት፣ እስኪገባችሁ አስምሩት፣ እስኪገባችሁ ጸልዩት። ያለኔ ይሰራል። የእግዚአብሔር ቃል ግን በኃይል ያድግና ያሸንፍ። የእግዚአብሔር ቃል ዕብራውያን 4:13 ላይ ነው 12 ላይ ነው። የእግዚአብሔር ቃል ሕያው ነው የሚሰራ። ሕያው ነው ማለት ደጋፊ አይፈልግም፣ አጋዥ አይፈልግም፣ ብቻው ይራመዳል። ካፌ ወጣ ቃሌ አይደለም የሚለው። ሰው ይጠቀማል እኮ አይደለም የሚለው። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም። እኔ አንዴ ብቻ ልበል እንጂ ወጥቶ አለ መሻቴን ተሸክሞ ነው የሚመጣው አለ። ያለ ማንም ፈቃድ ጨርሶ ይመጣል።